አባታችን ዋና አስተዳዳሪ መላከ ምሕረት መምህር ዳዊት ስብሐት እየመሩ እንቆያለን። ወደ ክቡር አባታችን ብፁዕ አባታችን አቡነ ሕርያቆስ የጣሊያንና አካባቢው አህጉረ ስብከት ሊቀ ጳጳስ፣ ክቡር አባታችን መላከ ምሕረት ዘካርያስ አዲስ በአዲስ አበባ ሀገረ ስብከት የየካ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ምሕረት አምሃ መኳንንት በጠቅላይ ቤተ ክህነት መንፈሳዊ ፍርድ ቤት፣ ክቡር አባታችን ሊቀ ማእምራን ለይኩን አያሌው የቡልቡላ ሆተ ብርሃን ቅድስት ማርያም ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር አባታችን መጋቤ ጥበብ ደረጀ ዳኛው የቡልቡላ ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር አባታችን መላከ ኃይል ቆሞስ አባ ማርቆስ ወልደ ጻድቅ የሀገረ ስብከታችን ተዘዋዋሪ ተንቀሳቃሽ ስብከተ ወንጌል የደብራችን ምክትል ሊቀመንበር አቶ ስሜ አስፋው የደብሩ ዋና ጸሐፊ፣ የደብሩ ሰንበት ትምህርት ቤት አባላት፣ ሌሊቱን በመላ በአገልግሎት የቅዱስ ያሬድ በረከት ያደረባችሁ መምህራን፣ ቀሳውስት፣ ዲያቆናት፣ በዚህ በቅድስናው ቦታ የተገኛችሁ በቅድሚያ መምህራችን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል፣ በዚህ በአውደ ምሕረቱ የተገኛችሁ የሰማዕቱ የቅዱስ ጊዮርጊስ ወዳጆች እንደምን አደራችሁ? እግዚአብሔር ይመስገን። ድምጻችሁ አይሰማም? እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እግዚአብሔር በቸርነቱ በምሕረቱ እየጠበቀ ክፉን ነገር አስወግዶ በሰላም ሳይለየን በምሕረትና በቸርነት እየጎበኘ አሁን ለደረስንበት ሰዓት ያደረሰን የአባቶቻችን አምላክ የእኛም አባት ንጉሠ ሰላም መድኃኔ ዓለም ክብር ምስጋና ለስሙ ይሁን። ከዚህ በመቀጠል ብዙ ማለት አስፈላጊ ስለማይሆን በብፁዕ አባታችን መልካም ፈቃድ የሚያስተምሩን ቃሉን የሚነግሩን አባታችን መላከ ኃይል ቆሞስ አባ ማርቆስ ወልደ ጻድቅ ይሆናሉ። ቀጥታ አውደ ምሕረቱንም ለእሳቸውና ለመንፈስ ቅዱስ አስተላልፋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትምህርተ መስቀል አይቻልም እና ማጥፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትናንትናው ጊዜ በቸርነት አሳልፈ እድሜ ጤና ሰጥተ በሕይወት ያቆየን የድንግል ማርያም ልጅ ኢየሱስ ክርስቶስ ሆይ ለዘላለም እናመሰግናለን። እስቲ አመስግኑት። የለም እንደ ለሱ የሚሆን እጅ ምስጋና በእጃችን እናጨብጭበት፣ እናመስግኑት። ብፁዕ አባታችን አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአውሮፓ የጣሊያንና የአካባቢው አብያተ ክርስቲያናት ሊቀ ጳጳስ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየካ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ መላከ ምሕረት ዘካርያስ
እንደዚሁም የዚህ ቤተክርስቲያን ዋና አስተዳዳሪ መላከ ምሕረት ዳዊት፣ እንደዚሁም ከልዩ ልዩ ገዳማትና አድባራት የመጣችሁ አስተዳዳሪዎች፣ እንደዚሁም ያሬዳዊ ዝማሬ ያቀረባችሁ ሊቃውንት፣ ካህናት፣ መዘምራን፣ በዚህ በተቀደሰው ዕለት በተቀደሰው ስፍራ የተሰበሰባችሁ ክርስቲያኖች እንደምን ሰነበታችሁ? እግዚአብሔር ይመስገን። አቤት እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። ኃጢአታችንን በደላችንን ሳይመለከት ወዶና ፈቅዶ ለሰማዕታት አለቃ ለቅዱስ ጊዮርጊስ ዓመታዊ በዓል በሰላም በጤና ያድርሰን። አንዴ ምስጋና ገርበንና መስገን። ያው እንግዲህ ትልቁ ሀብት የሚባለው ምስጋና ነው። ሌላው ነግዶ ገንዘብ ማግኘት ይቻላል። ተምሮ ዶክተር፣ ፕሮፌሰር መሆን ይቻላል። ባለስልጣን መሆን ይቻላል። ማመስገን የሚቻለው ግን ባለቤቱ እግዚአብሔር ብቻ ሲፈቅድ ነው። አመስግኑት በእጃችሁ። አትነባለ ነው። በምስጋናችን አምላካችን እግዚአብሔር ስለ ሰማዕታት አለቃ ስለ ቅዱስ ጊዮርጊስ ብሎ ለሀገራችን ሰላም፣ ለሕዝባችን ሰላም፣ ለቤታችን ሰላም አምላካችን እግዚአብሔር ያድልልን። ብዙ ሊቃውንት አሉ። ያው እኔ እንግዲህ እንዳጋጣሚ ለመታዘዝ ነው። ከብፁዕ አባታችን ጀምሮ ብዙ ሊቃውንት በእውነት ቦታ ለ30 ዓመት ያህል በዚሁ አካባቢ ነበር ቋቋዋለሁ። ብዙ ሊቃውንት ያፈራ አሁን ብዙ ሊቃውንት የተሰበሰቡበት ትልቅ ስፍራ ነው። ደስ ይበላችሁ። ደብረ ፀሐይ በረከት ረድኤት ቤታችሁ ይግባ። የሚበልጠውን ትንሣኤ ለማግኘት በሉ እስቲ እስከ ሞት ድረስ ተደበደቡ። የሚበልጠውን ትንሣኤ ለማግኘት እስከ ሞት ድረስ ተደበደቡ። በዚህ ርዕስ ነው በእግዚአብሔር ቅዱስ ሐሳብና ቅዱስ ፈቃድ የምንቆየው። ሚስጥሩ ጥበቡን አምላካችን እግዚአብሔር እንዲገልጽልን ቅዱስ ፈቃዱ ይሁንልን። የሚበልጥ ትንሣኤ ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን 11 ላይ ነው የገለጠው። የሚበልጥ ትንሣኤ፣ ትንሣኤ ዘለክብር፣ ትንሣኤ ዘለአሳር። የሰው ልጅ መነሳቱ አይቀርም። ጌታም ለፍርድ መምጣቱ አይቀርም። ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነስቷል። ከተነሳ የሰው ልጆችም ይነሳሉ። ትንሣኤው ግን ሁለት አይነት ነው፣ የክብርና የአሳር ትንሣኤ። የሚያንስ ትንሣኤና የሚበልጥ ትንሣኤ። ሰው ከተነሳ በኋላ ገሃነመ እሳት ቢገባ ምን ይጠቅመዋል? የሚበልጠው ትንሣኤ ግን ገነት መንግሥተ ሰማያትን የምንወርስበት ሙሽራው ንጉሡ ክርስቶስ ለዘላለም የሚመራባት አንድ ሕዝብና አንድ መንግሥት ሰው ሳይበላ ሳይጠጣ የሚኖርባት መንግሥተ ሰማያት የሚበልጠውን ትንሣኤ ለማግኘት እስከ ሞት ድረስ ተደበደቡ። ከነዚያ መካከል በየጊዜው በየሰዓቱ የሚበልጠውን ትንሣኤ ለማግኘት ክርስቲያኖች በሞት ይደበደባሉ። እስከ ሞት ድረስ ነው ሰው የሚደበደበው። ዛሬ የምናከብረው ከነዚህ መካከል ከሰማዕታት መካከል አንዱ የሰማዕታት አለቃ ቅዱስ ጊዮርጊስ ነው። የመጀመሪያው ሰማዕት ማን ነው? ማን ነው? እስጢፋኖስ ነው። ግን በተጋድሎ የሰማዕታት አለቃ ተብሏል ቅዱስ ጊዮርጊስ። የጸና ተጋድሎ በወጣትነት ዘመኑ ስላራመደ የሚበልጠውን ትንሣኤ ለማግኘት ሀገሩ ልዳ ነው። ልዳ የሚባለው በአረብ ሀገር የሚገኝ ነው። አባቱ ዞሮንቶስ ይባላል። ሀገረ ገዢ መስፍን ነው። ወጣትነት ዘመኑ በዘመኑ የነበረውን ጦር ሞርና ፈረስ መጋለብ ውትድርና ስልጠና ወስዶ ነበረ። ዛሬ በአሁኑ አጠራር ኢራንና ኢራቅ እንደምንለው ፋርስ ባቢሎን ስልጣን ለማግኘት ወደዛ ወርዶ ነበረ በ20 ዓመቱ። እሱ ማን ነው? ጊዮርጊስ።
ስልጣን ትፈልጋለህ። ስልጣን ማግኘት ከፈለክ እንዳባት ገዢ መሆን ከፈለክ የኛ መስፈርት አለን። መስፈርታችሁ ምንድን ነው? መስፈርታችን እኛ አሕዛብ ነን፣ ጣዖት ነው የምናመልከው አሉት። እኔ ደግሞ የማመልከው አምላክ አለኝ። እሱም የተሰቀለው፣ የተገረፈው፣ የሞተው፣ የተነሳው በኋላም ለፍርድ የሚመጣው ከሰማይ የወረደውን እግዚአብሔር ወልድ ኢየሱስ ክርስቶስን ነው የማምነው አላቸው። ደስ ይበላችሁ ክርስቲያኖች። እንኳን ስልጣንን የሚያክል ነገር ቀርቶ ይሁዳ 30 ብር ስጡኝ ምን ችግር አለ? ሰጣችኋለሁ አይደል? ስልጣንና ገንዘብ ክፉ ነው። ሲገኝ እንቀየራለን። ያጣን ጊዜ ሰላምታችን ከዚህ አልፎ ጎረቤት ይሰማል። እንደምን ሰነበትክ፣ እንደምን ዋልክ፣ እንደምን አደርሽ። ከዛስ ስናጣ ደግሞ ድምፅ ይናፍቀናል። ኮሳሳ ድምፅ፣ እንደምን አደርሽ፣ እንደምን ዋልክ የሚል ድምፅ እናጣለን። በነገስታቱ ፊት በአደባባይ በ20 ዓመቱ የወጣ ሲናገር ግራ ገባቸው። በእኛ ሀገር እንዲህ አይነት ሰው ተፈጥሯል እንዴ? እንዲህ አይነት ግዛት አለ እንዴ? እንዲህ አይነት አምላክ አለ እንዴ? ማን አንተ አሉት። አጥብቀው ያዙት። ልብ ብላችሁ ስሙ ክርስቲያኖች። ወዲያውኑ የምትሉ ቆም በሉ፣ ትንሽ አዳምጡ፣ ይጠቅማቸዋል። ይፈልጋሉ ክርስቲያኖች። መጽሐፈ ኢዮብ ምዕራፍ 1 ላይ ስታነቡ ቅዱሳን መላእክት ለምስጋና ወደ እግዚአብሔር ቀረቡ፣ አመስግነው። ቅዱሳን ወደ ስራቸው መላእክት ሲሄዱ ሰይጣን ቀረበ። ሰይጣን ወይ ከወዴት መጣ አለው። ምድርን ዞር ነበረ። ምን ታደርጋለህ ምድርን መዞረው? እንደሚያገሳ አንበሳ ይዞራልና ዲያብሎስ ማንም ፍለጋ፣ ቆራዩን፣ እውነተኛውን፣ ሀቀኛውን ክርስቲያኑን ፍለጋ። ለመሆኑ ወዳጄ ኢዮብን ታውቀዋለህ አለው። አውቀዋለሁ አላ። ሰይጣን ያውቃቸዋል። ቅዱሳንን፣ የሚጾሙትን፣ የሚጸልዩትን፣ ትክክለኛውን ክርስቲያን ያውቀዋል። በግንባሩ፣ በስራው፣ በግብሩ ያውቀዋል። ቅዱስ ጊዮርጊስ አደገኛ መልእክት አስተላለፈ ለአሕዛብ። ይህ አምላክ አይታወቅም፣ ከሰማይ የወረደው አይታወቅም። አሕዛብ በስልጣናቸው ራሳቸው ጣዖት ሰርቶ አምላክ አለን ይላሉ እንጂ ከሰማይ የወረደውን አያውቁም። ኢየሱስ ክርስቶስን አለ የዚህ ዓለም ገዢ አላቸው። ይህን ዓለም ያመጣ እኛንም የፈጠረ አሁንም የሚያበላን የሚያጠጣን አምላክ አለን። እሱም ሰማይና ምድር በፈጠረ እግዚአብሔር ይባላል አላቸው። ክብርና ምስጋና ለእሱ። በወጣትነት ዘመኑ ዘምረዋል። ወርቅ ይሰጥ ብር ይሰጥ ዝም በላሉ። ዝም አላለም። መስበክ ጀመረ ስለ አምላኩ። እኛ መስሪያ ቤት እኮ የሌላ እምነት ተከታይ ኃላፊ ቢሆን አማቶ ለመብላት አቤት ፍርሃታችን። እንባረራለን ከስራ። የሚያኖረን ሰው ይመስለናል። እጅግር የሰጠን በሰላም ወጥቶ የሚያገባን ትልቁን የምንተነፍሰውን አየር፣ ፀሐይና ጨረቃ፣ ዝናብን፣ ትልቁን ነገር የሰጠን አምላክ እያለ አጠገባችን ላለው ሰው እምነቱ ልዩ ከሆነ እንፈራለን። ሳናማትብም እንበላለን ፈርተን። ቅዱስ ጊዮርጊስ ለአምላኩ ሲመሰክር ከአሁን በኋላ ጊዜ የሰጠን ሰዎች ስለሆንን መስሪያ ቤት በሙሉ እንዲዘጋ፣ ስራ እንዳይሰራ ምን ይደረግ? በዚህ ሰው ላይ የሚገባውን ቅጣት መቅጣት አለብን አሉ። አዎ እውነት ተገኘ። እንደዚህ ነው። 30 ዓመት እስኪሞላው ኢየሱስ ክርስቶስ እኮ ማንም ሰው አላወቀው። 30 ዓመት ሲሞላው ተጠመቀና ማስተማር ሲጀምር 3 ዓመት ከ3 ወር እያቀጣጠሩ ማስታወሻ ይዘው እውነትን ወደ ውሸት እየቀየሩ በረታ ስቀለው ስቀለው። ሁሉም ሰው በአንድ ላይ እውነት ከተገኘ እንደዚህ ነው። የእውነት ጠላቱ ብዙ፣ ገዳዩ ብዙ። አሁን እኮ እኛ የማናመሰግነው ሲወረወር፣ መተቱ ሲጣል፣ ክፋቱ ሲኮረኮር ስላላየን አናመሰግነውም። እግዚአብሔር ብዙዎች ሞታችንን ተመኝተዋል። እኛ ግን ሕይወት አለን። ክብርና ምስጋና ለሥላሴ። ምን ነው እውነት አይደለም እንዴ?
በጅራፍ ለማሳመን ብዙዎች ሞክረዋል እኮ በጅራፍ ለማስካድ እምነታችን። የመከራ ጅራፍ፣ የረሃብ ጅራፍ፣ ገንዘብ የማጣት ጅራፍ፣ የማሳቀቅ ጅራፍ፣ የዘረኝነት ጅራፍ አውርደዋል፣ ሞክረዋል። ብዙዎች ክደዋል። ብዙዎች ደግሞ ጅራፉን ተቀብለው በጸጋ ሌላውን ደግሞ እየተጠባበቁ ነው። ጊዮርጊስ ተገረፈ ተገረፈ፣ አምላኬ ኢየሱስ ክርስቶስ ነው አለ። ከሱ በስተቀር ሌላ አምላክ የለም አለ። ደስ ይበላችሁ ክርስቲያኖች። አሁን ይመጣ በጆሮ በኩል ግን መልእክት አለ፣ ይመጣል። ወዳጄ ጊዮርጊስ ጽና የሚል አይዞሽ በርቺ፣ አይዞ በርታ፣ ጽና የሚል እኮ በየጊዜው ለእኛ መልእክት ይተላለፋል። ጠንክር። አዎ ማንም ይለየን? የትኛው መከራ ነው? የትኛው ስቃይ ነው? ሐዋርያው ቅዱስ ጳውሎስ እንዳለ ኃይል በሚሰጠን በክርስቶስ ሁሉን እንችላለን እኮ። በእኛ እኮ አቅም አይደለም፣ ኃይል በሚሰጠው በእግዚአብሔር በኢየሱስ ክርስቶስ። ጅራፉ አልፎ እንደገና በመጋዝ ሰነጠቁት፣ ተረተሩት፣ እንደ በሬ እንደ ፍየል ሥጋ ዘረዘሩት፣ አደረቁት። ከዛም በኋላ በመንኮራኩር ፈጩት። አቤት የሰው ልጅ ጽናቱ! ለመሆኑ ሁሉ መከራ ሲቀበል የለም እንዴ አምላካችን እግዚአብሔር አለ? አልዓዛር እኮ ሞቷል። ወዳጅ አሉት ሐዋርያት። አያውቅም እንዴ? ያውቃል። ስለሱ ሁሉ መከራ ሲቀበል ያውቃል። ነገር ግን እግዚአብሔር እንድናከብረውና እንድንወደው ከመከራ በኋላ የበለጠ ጸጋ እንድናገኝ በመከራ ውስጥ እንድናልፍ ያደርገናል። ፈጩና ጥር 18 ቀን እንዳናየው ስሙንም እንዳይጠራ። አዎ ነጠላሽን ለብሰሽ ነጠላህን ለብሰህ እየራበ እየጠማህም ቢሆን እግዚአብሔር ይመስገን ስትል ምን አግኝታ ነው? ምን አግኝቶ ነው ይስራል? ጤና ሰጥቶናልና ክብርና ምስጋና ለእሱ ነው። አልጋ ላይ ተሰጥተኸዋል። አዎ በእጅህ የሠራኸው በእግርህ የተራመድከው ሆስፒታል ብትገባ ምን ያህል አምላክን ታመሰግነዋለህ? እኔ ነኝ ሀብታም ትላለህ። ጤና የሰጠን አምላክ አመስግነው። አሁን ስሙ እንዳይጠራ ከፍ ባለው ተራራ ደብረ ኤድራስ በሚባለው በዚያ ላይ ሆነው እራሪውን አጽሙን አድቀው እራሩን ዱቄቱን በደብረ ኤድራስ ተራራ በተኑት። አቤት ግፈኞች! ለእናንተም አንድ ቀን እድል አላችሁ። ለፍርድ እመጣለሁ፣ ጌታ እመጣለሁ፣ ለሁሉም እንደ ስራው እፈርድበታለሁ። ዋጋውን ያገኛል። ሰው የዘራውን ያንኑ ያጭዳል፣ አይቀርም። እመጣለሁ ለፍርድ። ስሙ እንዳይጠራ የፈጣሪ የማርያም ኢየሱስ ክርስቶስ ቅዱስ ጊዮርጊስን ጥር 18 ቀን አጽሙን ዱቄቱን እራሪውን በተኑትና ገንዘብ የማይሰራው ሰው የለም፣ የማይሰራው ስራ የለም። የታዘዙት ወታደሮቹ ከአሁን በኋላ ወደ ስራ እንገባለን፣ ሰውየው ሞቷል፣ አድቀነዋል፣ ፈይተነዋል፣ የለም ብለው እያወሩ ይሄዳሉ። ሰዎች ያወራሉ። እከሌ ይሞታል፣ እከሌ እንዲሆናል ይላሉ። ይሞታል ያሉት አይሞትም፣ ይኖራል ያሉት ይሞታል። ኗሪውን የሚያጥሟችሁን እግዚአብሔር ነው። በተኑና ሲመለሱ እንዲህ አለ የእኛ አምላክ እግዚአብሔር። እንባን ሲያብስ ያውቅበታል፣ ደቂቃ አይፈጅበትም። የብዙ ዓመት እንባ በደቂቃ ያብሳል። በደቂቃ ሲናገር ሙታን ይነሳሉ። በደቂቃ ሲናገር እግዚአብሔር ጓዳችን ሙሉ ይሆናል። በሰከንድ እግዚአብሔር ሲናገር የጎደለው ይሞላል። በአራቱ ማዕዘን በምዕራብና በምስራቅ በሰሜንና በደቡብ የበተናችሁ ነፋሳት የወዳጄን የጊዮርጊስን እራሩን ሰብስቡ አላቸው። ነፋሳት ታዘዙ። በአንድ የሰበሰቡ ተነሳ አለው አምላኩ እግዚአብሔር ጊዮርጊስን። ቅዱስ ጊዮርጊስ ተነሳ። ክብርና ምስጋና ለእሱ። እያወሩ ነበረ። ከኋላቸው ዞር አለና ከሞት የሚያስነሳ አምላክ አለ፣ እሱም ፈጣሪ ኢየሱስ ክርስቶስ ነው አላቸው። ደነገጡ፣ አመኑ። እነሱም ከሞት የሚያስነሳ አምላክ አለ አመኑ። እንግዲህ ምን ይሻላል? እየሞተ እየተነሳ ምን ይሻላል? መፍትሄው ምንድን ነው? ይህ ሁሉ ስራ የሚሰራ አሉ ሰባ ነገስታት በመተት ነው፣ በጥንቆላ ነው፣ በስራይ ነው። ምን ይሻላል? እንፈልግ
የሚባለው ወጣት የሚያጠፋ ጠንቋይ መተተኛ ይፈለግ ተባለ። በአንድ ወቅት የአሜሪካ መንግስት ኦሳማ ቢንላደን የጠቆመ የገደለ የያዘ ይህን ያህል $1 ቢሊዮን እሰጣለሁ እንዳለችው ጊዮርጊስ የሚባለውን በአደባባይ የሚያዋርድ ከተገኘ በዘመኑ የነበረውን ምዝምዝ ወርቅና ብር ይሸለማል፣ ይሰጣል የሚል ደብዳቤ ተበተነው አራቱ ማዕዘን። አይ ሰው ለሰው እኮ አንዳንድ ጊዜ መኖር ሹክ ሲላ ላማ ለሁለት ተረተራት ይሞክራሉ ጠንቋዮች ትንሽ ትንሽ። አሸናፊው ግን እግዚአብሔር ነው። በሙሴም ጊዜ ሞክረዋል፣ ተሸንፈዋል። ሁሉ ጊዜ እግዚአብሔር አሸናፊ ነው። በወደደን በእርሱ ከአሸናፊዎች እንወጣለን አለ። ክብርና ምስጋና ለእርሱ። በወደደን በእርሱ ተጠራ ጊዮርጊስ። አንተ ከመምጣት በፊት ላሟን ተርትሯታል። አንተንም እንዳይገል ወርቅና ብር ንስጥ። ይቅርብህ፣ ሕፃን ነው፣ ወጣት ነው። የፈለከው ሹመት ተብሎ ለመኑት። ከአምላኬ ከኢየሱስ በስተቀር ሌላ አምላክ የለም አለ። ክብርና ምስጋና ለእሱ ብቻ ነው። አዎ ብቻዬን ነኝ እንዳትሉ፣ የእግዚአብሔር ሰው ከሆንን ቅዱሳን መላእክት ከኛ ጋር ናቸው። የእግዚአብሔር ሰው ከሆንን እግዚአብሔር ከኛ ጋር ነው። ሚካኤል፣ ገብርኤል፣ ሰባቱ ሊቃነ መላእክት ሰማዕታት ሁሉ ከኛ ጋር ናቸው። ብቻችን አይደለም። ለጊዮርጊስ መልእክት ይመጣል። ወዳጄ ጊዮርጊስ ጽና፣ በርታ የሚል መልእክት። እኛንም ይህን ድምፅ ያሰማን እግዚአብሔር። እየደከምን እየሰነፍን፣ ለጸሎት እየሰነፍን፣ ለመልካም ነገር እየሰነፍን፣ ለዘረኝነት እየተሸነፍን፣ ለገንዘብ እየተሸነፍን ያበርታን፣ ያጽናን በሃይማኖታችን። እሱም በኦርቶዶክስ ተዋሕዶ ሃይማኖት ነው። በል እንግዲህ አለው፣ እኔ እንዳንተ ባለሙያ ነኝ አለው። ባለመድኃኒት ነኝ፣ ይህን እሰጥሃለሁ። የመጀመሪያው ሙከራ ከገደለ ገደለ፣ ከተረፍክ ደግሞ በሰባው ነገሥታት አምላክ ታመልካለህ። እኔ ተገዝቼ የመጣሁ ነኝ አለው። አስማቱን ደገመና ሰጠው ለጊዮርጊስ። ጊዮርጊስ ጠጣው፣ ምንም አልሆነም። ክብርና ምስጋና ለእሱ። መርዝ አይገላችሁም ያለው። ለሐዋርያት ወንጌል ስትሰብኩ፣ ለተዋሕዶ ሃይማኖቶች ለክርስቲያኖች እውነት ካላችሁ መርዝ አይገላችሁም ብትጠጡ እንኳን። ለምን? ከመርዝ በላይ የሚያድን የሚጠብቅ አምላክ ስላለ ፈጣሪ። ሰዎችም አሞክሮ የለም በተለያየ ጊዜ በየበራፋችሁ በየበራፉ ይሞክራል እኮ ሰው አያርፍም፣ እረፍት የለውም። ነገር ግን እግዚአብሔር 30 ዓመት ጠብቆ አኑሮናል። ክብርና ምስጋና ለድንግል ለመድኃኔዓለም። የመጨረሻውን ሰባው ነገሥታት በዙሪያው ከበው ልመና ተማጸኑ። ወጣት ነህ፣ የመጨረሻውን እርምጃ ሊወስድብህ ነው ተዋሉት። መልቶ አምላኬ እግዚአብሔር አለ። አዎ ክርስቲያኖች ይላሉ፣ እሱ አለ አምላክ የምመካበት ይላሉ። በጆሮ በኩል ጽና የሚል መልእክት ይተላለፋል። የመጨረሻው ይሄ አደገኛ መድኃኒት ነው። ብዙ ሰዎች የገደልኩበት የከበርኩበት መርዝ ነው። እረፍ፣ ይቅርብሃልና ለመነው። ከሁሉ ነገር የሚያድን አምላክ አለኝ፣ እኔ የፈለግከውን እሞክራለሁ። ሰባው ነገሥታት አጃቢዎቻቸውን ይዘው እውነትን ይከታተላሉ ከአንድ ወጣት ጋራ። ከዚህ ወጣት ጋር ትልቁ አምላክ ዓለምን የሚገዛው እግዚአብሔር አለ። እሱን እናያዝ። እሱን መያዝ እያቃተ ነው የምንሸነፈው። ትልቁን አምላክ እየተው የማይረባን ዘመድና የሚወድቅ ቤተሰብ ይዘን የሚፈርስ የሚበሰብስ ስንደገፈው የሚሰበር ይዘን እንንከራተታለን። የማይሰበረውን ክንዱ የማይዝለውን አምላካችን እግዚአብሔር አጥብቀን እናያለን። እሱን ከያዘን ይህን ጊዜ እንሻገራለን። የዘላለም መንግስት ነው እንወርሳለን። ክብርና ምስጋና ለእሱ። ብዙ ሰዓት ይፈራል ብሎ ጊዮርጊስ ይፈራል ብሎ ብዙ ሰዓት ደገመ ደገመ ደገመ። ወደ አምላኩ ወደ እግዚአብሔር ቀና ብሎ ይጸልይ ነበረ። ቅዱስ ጊዮርጊስ ኃይል እንዲሰጠው እንዲያበረታው ከሞት እንዲታደገው ከጸለየ በኋላ እንዲህ አለው ጠጋ ብሎ ይህን እሰጥሃለሁ፣ ከሞት ከሞት ተገላገል፣ ካልሞትክ
ሰባው ነገስታት ሞት ውስጥ ታወቁ ሰጡት። ልክ ብሎ ሲሰጠው ቅዱስ ጊዮርጊስ ተቀበለና ያንን መርዝ ሰው የሚገለው ብዙ በጠጣው ጊዜ ይላል አሁን ከምናየው ፀሐይ ይልቅ 7